አቶ ፍሬው ደባልቄ የማህበሩ ሰብሳቢ ሀሳባቸውን ይገልጻሉ። እሺ፣ አመሰግናለሁ። የማህበራችን የህዝብ ግንኙነት ክፍል ኃላፊ አቶ ደመቀ በለጠ በሰጠን መግለጫ መሰረት እንግዲህ የዚህ ዕጣ መራዘም ዋናው ምክንያት በዝርዝር ቢገለጽም አስቻይ ያሉን መሰረት በቁጥር ብንገልጻቸው ወደ 612 ዕጣዎች ብቻ ነው ማህበሩ የሸጠውና በቀጣይ እንግዲህ ምን መደረግ አለበት ወደሚለው የተለያዩ ስትራቴጂዎችን የስራ አስፈጻሚ በነበረው ውይይት መሰረት እቅድ አውጥቶ እነዛን የሚያስፈጽም አካላት ደግሞ አዳዲስ ኮሚቴዎችን በመምረጥ የማስፈጸሚያ ስልቶችን አስቀምጧል። በዛ መሰረት እንግዲህ አባላቶቻችን፣ የምክር ቤት አባላት፣ ስራ አስፈጻሚ፣ ቦርድ ሰራተኞች እንዲሁም ደግሞ አጋር አባላቶቻችን ደግሞ ይህንን እገዛ በማድረግ በመረባረብ የሚወጣው ስኬጁል መሰረት ሁሉም አባላት ይህንን ዕጣ የቀረውን ዕጣ እቅዳችን እንድናሳካ ሁላችሁም የበኩላችሁን አስተዋጽኦ እንድታደርጉ ጥሬን አስተላልፋለሁ። አመሰግናለሁ። አቶ ኤፍሬም አማን የሂሳብ ክፍል ኃላፊ ሀሳባቸውን ይገልጻሉ። ውድ የማህበራችን አባላቶችና ደጋፊ አባላቶች የቀረን ትኬት እጅግ ትልቅ ስለሆነ በቁጥርም 1193 ስለሆነ ሁላችሁም አባላቶችና ደጋፊ አባላቶች ርብርብ አድርጋችሁ የቀሩን ትኬቶች በሚቀጥለው አንድ ሳምንት ሸጠን ዕጣውን እንድናወጣ የበኩላችሁን አስተዋጽኦ እንድታደርጉልን ጥያቄ እናቀርባለን። መምህርት አሰገደች አለነ የስርዓተ ጾታና የሽምግልና ግልግል ክፍል ኃላፊ ሀሳቧን ትገልጻለች። አመሰግናለሁ። ውድ ማህበር አባላቶቻችን ያው በተባለው መሰረት አንድ ሳምንት ያራዘምነውን የትኬት ሽያጭ በቢሮአችን አካባቢ መታችሁ እንድትገዙ ማንኛውም አባላት ደግሞ ገዝቶ ተጠቃሚ እንዲሆን ምኞቴን እሻለሁ። ሞተር ሳይክሉም ለፍጥነት ላፕቶፕም ደግሞ ለልጆቻችን መማሪያ የሆነን ዘንድ ኑ ትኬቱን በጋራ ገዝተን ዕጣውን እናውጣላለሁ። መልእክቴን አስተላልፋለሁ። አቶ ከፈለኝ ድንኩም የማህበሩ ስራ አስኪያጅ ተባባሪ የገንዘብ ቁጠባና ብድር አባላት እንዲሁም ደግሞ ለደጋፊዎቻችን ቀደም በመግለጫው እንደተጠቀሰው 34% ያከናወን ነው በእናንተ እገዛ ነውና ቀጣይም ደግሞ የቀረውን እቅድ ለማሳካትና ቢያንስ ይህንን እቅድ ከ50% በላይ ከፍ ለማድረግ እንድንችል በዚህ ሳምንት ሁላችሁም ባላችሁበት ቦታ በጂጂጋም ከጂጂጋም ውጪ ያላችሁ የማህበራችን ደጋፊዎች እንዲሁም ደግሞ አባላት የበኩላችሁን ትብብር እንድታደርጉ ከምንም በላይ ደግሞ የነጸብራቅ አባላት ቢያንስ አንድ ዕጣ በመግዛት ቅድም እንደተጠቀሰው ለቤተሰብ ለራስም የሚጠቅም ጉዳይ እቃዎች ስለሆኑ የቀረቡት እንደው እገዛና ትብብር አድርጋችሁ እቅዳችንን ከ50% በላይ ከፍ አድርገን በተያዘለት የካቲት 14 በደስታ እቅዳችንን እንድናወጣ እንጠይቃለን። አመሰግናለሁ።